አይኖች ሁሉ ጊዜ እናንተ ላይ ናቸው። የሚከታተሏችሁ የደህንነት ካሜራዎች ወይም የመንግስት አካላት አይደሉም። በየቀኑ አብሯችሁ የሚውሉ በዙሪያችሁ ያሉ ሰዎች እንጂ። ከቤታችሁ በር ወጥታችሁ የውጭውን ዓለም እንደረገጣችሁ ራሳችሁን በጸጥታ ወደ ተሞላና ወደማይታይ ጦር ሜዳ እያስገባችሁ ነው። በዚህ ሜዳ ላይ የሰው ልጅ ክብር ይለካል፣ ጉልበት ይፈተናል፣ እንዲሁም ለጥቃት የሚሆኑ ሰዎች ይለያሉ። የሚያስፈራው እውነታ ግን ይሄ ነው። አብዛኛዎቻችሁ ሳትረዱት በራሳችሁ ላይ የጥቃት ኢላማ እየፈጠራችሁ ነው። በዚህ ዓለም ላይ ግልጽነትና ታማኝነት ሁልጊዜ ጥሩ ነገር እንደሆነ ታስባላችሁ። እንደተከፈተ መጽሐፍ ማንነታችሁን ለሁሉም ሰው ማሳየት እምነትን እንደሚያመጣ ታምናላችሁ። ስሜታችሁን አውጥታችሁ ማሳየት ሰብአዊነት እንደሆነ ይሰማችኋል። ነገር ግን ታላቁ የሳይኮሎጂና የፖለቲካ ባለሙያ የሆነው ኒኮሎ ማኪያቬሊ ሁኔታው የሞኝነት መንገድ በማለት ይጠራዋል። ማኪያቬሊ ከዘመናት በፊት በጻፈው መጽሐፍ እንዳስጠነቀቀው ሁሉም ሰው የላይኛውን ገጽታችሁ ይመለከታል፣ ነገር ግን እውነተኛ ማንነታችሁን የሚያውቁት የተወሰኑ ሰዎች ብቻ ናቸው። ሁሉም ነገራችሁ የምታሳዩ ከሆነ ለራሳችሁ የምታስቀሩት ምንም ነገር የለም። ሚስጥር አልባ መከላከያ የሌለውና በቀላሉ የሚገመት ተራ ሰው ትሆናላችሁ። አብዛኛው ሰው ክብሩንና ስሙን የሚያጠፋው መጥፎ ስለሆነ አይደለም፣ ይልቁንም ስሜቱን፣ እቅዱንና ፍርሃቱን ለሁሉም ሰው አሳልፎ ስለሚሰጥ ነው። ዛሬ ይህንን መጥፎ ልማድ እናቆመዋለን። ቪዲዮን አይታችሁ ሲጨርሱ ጸጥታ ለምን ከሁሉም በላይ ጩኸት እንዳለውና በግርግር በተሞላችሁ ዓለም ውስጥ እንደማይታይ መንፈስ የማትደፈሩ ለማንበብ የምታስቸግሩና ኃያል ሆናችሁ እንዴት መጓዝ እንደምትችሉ ትረዳላችሁ። ነገር ግን መጀመሪያ አንድ እውነታ መቀበል አለባችሁ። በሰዎች ዘንድ ለመታየት ያላችሁ ጥማት እውነተኛ ማንነታችሁን እያጠፋው ነው። ጥንታዊ ፈላስፋዎችና የህዳሴ ዘመን ስትራቴጂስቶች በአንድ ነገር ይስማማሉ። አእምሮአችሁ እንደ ጠንካራ ምሽግ መሆን አለበት። ነገር ግን በሩ የተበረገደ ምሽግ በቀላሉ ይፈራርሳል። ዛሬ በሰዎች ፊት ጉልበታችሁ የሚነጥቋችሁና ማስተካከል ያለባችሁ 9 ባህሪያትን እነግራችኋለሁ። እነዚህ ባህሪያት እያንዳንዶቻችን በየቀኑ እናደርጋቸዋለን። እንዲያውም በአንዳንድ ሰዎች እንደ ጥንካሬ ይቆጠራሉ። ነገር ግን እውነታው ጥንካሬ አይደሉም። እነዚህ የደካማነትና እጅ የመስጠት ምልክቶች ናቸው። እነዚህን ደካማ ባህሪያት ስታቆሙ ሰዎች እናንተን ማዘዝ ያቆማሉ፣ መጠቀማቸውንም ያቆማሉ። ምናልባትም ሊፈሯችሁ ይችላሉ። አሁን ክብራችሁንና ኃይላችሁን ለመመለስ ዝግጁ ከሆናችሁ ቪዲዮውን በጥሞና አዳምጡኝ። አንደኛው፣ ቀጣይ እርምጃችሁን በፍጹም አትናገሩ። አሁን ባለንበት ዘመን ትልቁ ሱስ የሰዎች ዕውቅናና አድናቆት ማግኘት ነው። አብዛኞቻችሁ አንድ ነገር ገና ሳትጀምሩት ለሰዎች ስትናገሩ ያልሰራችሁትን ስራ እንደሰራችሁት በማስመሰል የውሸት እርካታ ይሰማችኋል። አዲስ ስራ ልጀምር ነው፣ በሳምንት 5 ቀን ጂም ልገባ ነው እያላችሁ ትናገራላችሁ። ነገር ግን እቅዳችሁን ለሰዎች በተናገራችሁ ቁጥር ሌሎች እናንተን የሚያደናቅፉበትን ካርታ እየሰጣችኋቸው ነው። እቅዳችሁ ገና በጊዜ ስታወሩት ለስኬት የሚያስፈልጋችሁን ጉልበት ታባክናላችሁ። የሳይኮሎጂና ፐርሰናል ዴቨሎፕመንት መጽሐፍቶችን በመጻፍ የሚታወቀው ሮበርት ግሪን እንዳለው እቅዳችሁን ደብቁ። ሰዎች ምን እያደረጋችሁ እንደሆነ ካላወቁ እናንተን ከእቅዳችሁ ማደናቀፍ አይችሉም። በዝምታ ተንቀሳቀሱ። ውጤታችሁ በራሱ ጊዜ ጩኸቱን ይፈጥርላችኋል። ለወራት ጠፍቶ ተለውጦና ገዝፎ መምጣት ትልቅ ኃይል አለው። ስለምታደርጉት ነገር አታውሩ። አንበሳ ለማደን ሲወጣ አያገሳም። የሚያገሳው አድኖ ከጨረሰ በኋላ ነው። ሚስጥር መጠበቅ ትልቁ የሰው ልጅ ሀብት ነው። ሚስጥራችሁ በርካሽ ጭብጨባ መቀየር የለባችሁም። ሁለተኛ፣ ስለ ችግሮቻችሁ እያማረራችሁ ለሰዎች አትንገሩ። ማማረር በሰዎች ባህሪ ውስጥ የተለመደ የደካማነት ምልክት ነው። በጣም ደክሞኛል፣ አለቃዬ አስቸጋሪ ነው፣ ሁኔታዎች አልተመቻቹልኝም እያላችሁ ታማረራላችሁ። እውነታውን ልንገራችሁ፣ ማንም ሰው አይጨነቅላችሁም። ማንም ሰው ስለናንተ ግድ አይሰጠውም። እንዲያውም አንዳንዶች የናንተን መቸገር ሲመለከቱ የራሳቸውን ውድቀት ስለሚያስረሳቸው በውስጣቸው ይደሰታሉ። በአደባባይ ስታማረሩ ህይወታችሁን መቆጣጠር እንዳቃታችሁ እያሳያችሁ ነው። መሪዎች ማማረር ሳይሆን ሁኔታዎችን ይለማመዳሉ ወይም ይታገሳሉ። አማራሪ ከሆናችሁ ሰዎች ከናንተ ይርቃሉ። ጥንካሬ ግን ሰዎችን ወደ እናንተ ይስባል። ይህ ማለት ግን ስሜታችሁን አፍኑ ማለት አይደለም። ነገር ግን የምታወሩለትን ሰው በጥንቃቄ ምረጡ። ለባለሙያ፣ ለአማካሪ ወይም ለምታምኑት ሰው ብቻ ንገሩ። ለሌላው ማህበረሰብ ግን የተረጋጋችሁ መሆናችሁን ማሳየት አለባችሁ። ሁኔታዎች እንዴት እንደሆኑ ከተጠየቃችሁ በጥሩ ሁኔታ ወደፊት እየተጓዛችሁ እንደሆነ በመግለጽ አጭር መልስ ብቻ መስጠት አለባችሁ። ሶስተኛ፣ እውነተኛ ስሜታችሁ ለሰዎች በፍጹም አታሳዩ።
አንድ ማወቅ ያለባችሁ ነገር ቁጣ ስሜት ሲሆን ጸብ ግን መሳሪያ ነው። በአደባባይ ስትፈነዱ ሰዎች በቀላሉ እናንተን መቆጣጠር እንደሚችሉ እያሳያችኋቸው ነው። አንድ ሰው እናንተን በማበሳጨት ከቁጥጥር ውጪ ማድረግ ከቻለ እናንተ ኃያል አይደላችሁም። በተቃራኒው በቀላሉ የምትገመቱ ትሆናላችሁ። የስሜት አለመረጋጋት ንቀትን ያመጣል። ሚዛናችሁን ስታጡ ጠላቶቻችሁ ደካማ ጎናችሁን እንዲያውቁት ታደርጋላችሁ። ጩኸት የሚያበዛ ሰው ምንም ዋጋ የለውም። በተቃራኒው ዝምተኛ ሰው ግን ያስፈራል። ስትበሳጩ በተቻለ መጠን ችላችሁት በዝምታ ለማለፍ ሞክሩ። ዝምታችሁ በራሱ ጊዜ ስራውን ይሰራል። ምንም ነገር እንዳልተፈጠረ በመሆን በተረጋጋ ሁኔታ ስትሆኑ ጠላቶቻችሁ ግራ ይገባቸዋል። እነሱ ጭቅጭቅና ብስጭታችሁን ሲጠብቁ፣ እናንተ ግን ፍላጎታቸውን ከልክሏቸው። የራሳችሁን ስሜት ካልተቆጣጠራችሁ ዓለም እናንተን ትቆጣጠራችኋለች። አራተኛ፣ አስፈላጊ ባልሆነ ሁኔታ ይቅርታ መጠየቅን አቁሙ። የዘመናችን ባህል ሁል ጊዜ ይቅርታ እንድትጠይቁ ያበረታታል። ሰዎች ብዙ ጊዜ በንግግራቸው መሃል ስላስቸገርኳችሁ ይቅርታ ግን እንደዚህ አይመስለኝም በማለት ይዘባርቃሉ። እንደዚህ አይነት ነገር በፍጥነት ማቆም አለባችሁ። አላስፈላጊ ይቅርታ መጠየቅ ማለት ጥፋተኝነትን መቀበልና ደረጃችሁን ዝቅ ማድረግ ማለት ነው። ይቅርታ መጠየቅ ያለባችሁ ለፈጸማችሁት እውነተኛ ስህተት ብቻ ነው። በሌላ ጊዜ ግን በጥንካሬ መቀየር አለባችሁ። ስላረፈርኩ ይቅርታ ከማለት ይልቅ ስላስጠበቅኳችሁ አመሰግናለሁ በሏቸው። ስላልተስማማው ይቅርታ ከማለት ይልቅ እኔ የማየው በሌላ አቅጣጫ ነው በማለት ግለጹት። አሁን የነገርኳችሁ ትንሽ ለውጥ ብቻ ነው፣ ነገር ግን ስትናገሩት ትልቅ ኃይል አለው። ከመጠን በላይ ይቅርታ መጠየቅ ሰዎች ሁል ጊዜ ጥፋተኛ እንድትሆኑ እንዲያስቡ ያደርጋቸዋል። ለመኖር የማንም ሰው ፍቃድ አያስፈልጋችሁም። አምስተኛ፣ የገንዘብ አቅማችሁን አታሳዩ። ገንዘብ ጥልቅ ስሜቶችን ይቀሰቅሳል። ድሃ መስላችሁ የምትታዩ ከሆነ ርህራሄና መገለል ይደርስባችኋል። ሀብታም መስላችሁ ከታያችሁ ደግሞ ምቀኝነትን ትስባላችሁ። ምቀኝነት ደግሞ እጅግ አደገኛ ነው። እውነተኛ ሀብት የሚገነባው በጸጥታና በሚስጥር መሆን አለበት። ሀብት ትላልቅ ብራንዶችን በመግዛትና በማሳየት አይገነባም። የገንዘብ ሁኔታችሁን ሚስጥር ማድረግ አለባችሁ። የህይወትና የኑሮ ትግል ላይ ከሆናችሁ ደግሞ የተረጋጋችሁና ስርዓት ያላችሁ መምሰል በጣም አስፈላጊ ነው። በህይወታችሁ የተሳካላችሁ ከሆናችሁ ደግሞ ራሳችሁን ዝቅ አድርጉ። ግባችሁ መሆን ያለበት ሰዎች ስለናንተ ያላቸውን ግንዛቤ መቆጣጠር ነው። የገንዘብ አቅማችሁን ማጋለጥ ጥገኛ የሆኑ ሰዎችንና አጥቂዎችን ይጋብዛል። ስለዚህ ሀብታችሁ ሁሌም የተደበቀ መሆን አለበት። ስድስተኛ፣ ሰዎችን ማማትና መጥፎ ነገር መናገርን አቁሙ። ሰዎችን ማማት ከሌሎች ጋር የሚያቀራርባችሁ ሊመስላችሁ ይችላል። ነገር ግን በሌላኛው ወገን ያላችሁ እምነት በፍጹም ያጠፋል። የአንድ ሰው ሚስጥር ለሌላ ሰው ስታካፍሉ እየነገራችሁት ያላችሁት ሰው የሆነ ጊዜ እርሱንም እንደምትከዱት ያስባል። ጠንካራ አእምሮ ያላቸው ሰዎች ስለ አዲስ ሐሳብና ስለ ሥራ ያወራሉ። ደካሞች ግን ስለ ሰው ያወራሉ። ስታሙ የራሳችሁን ክብርና ዋጋ ትቀንሳላችሁ። መረጃ ኃይል ነው። በነፃ መስጠት የለባችሁም። ሁልጊዜ ከማውራት ይልቅ ማዳመጥን ምረጡ። ምንም ነገር ሳትናገሩ እንደተቆለፈ ካዝና ሁኑባቸው። ዝምታችሁ ኃይል ይፈጥርላቸዋል። ሰዎች ብዙ መረጃ እንዳላችሁ ያውቃሉ፣ ነገር ግን ምን እንደምታደርጉበት አያውቁም። አለማወቃቸው ደግሞ እናንተን የበላይ ያደርጋቸዋል። ሰባተኛ፣ የህይወት ፍልስፍናችሁን በግልጽ አትንገሩ። ማርከስ ኦሬሌስ እንዳለው ጥሩ ሰው ምን መሆን እንዳለበት በመከራከር ጊዜያችሁን አታጥፉ። ይልቁንም ጥሩ ሰው ሁኑ። እሴቶቻችሁና እምነታችሁን ለሰዎች ስታስረዱ እናንተን የሚመዝኑበትን መለኪያ እየሰጣችኋቸው ነው። ትንሽ የስህተት ስትሰሩ ግብዝና ሰነፍ እንደሆናችሁ ያስባሉ። በቃላት ከማውራት ይልቅ በፍልስፍናችሁ መኖርን ተለማመዱ። ሰዎች ድርጊታችሁን አይተው እንዲገረሙ አድርጓቸው። የምትናገሩት ነገር ሳይሆን ህይወታችሁና ድርጊታችሁ በራሱ የምታስተላልፉት ትልቁ መልእክታችሁ መሆን አለበት። ስምንተኛ፣ የሰዎች ዕውቅና መፈለግን አቁሙ። ዕውቅና መፈለግ የሁሉም ድክመቶች ስረ መሰረት ነው። በሰዎች ለመወደድ፣ ዕውቅና ለማግኘትና ለሙገሳ ያላችሁ ፍላጎት ማንነታችሁን ይቆጣጠረዋል። የሰዎችን ዕውቅና ስትፈልጉ ስልጣናችሁን አሳልፋችሁ እየሰጣችሁ ነው። የእናንተ ዋጋ እንዲወስኑ የግል ስልጣናችሁ ለሌላ ሰው አሳልፋችሁ እየሰጣችሁ ነው። የሰዎችን ፍላጎት ለማሟላት ብላችሁ ራሳችሁን መቀየር አቁሙ። የሰዎችን ማረጋገጫ መፈለግ ስታቆሙ እነርሱ የእናንተን ማረጋገጫ መፈለግ ይጀምራሉ። ራሳችሁን በራሳችሁ መመዘኛ ብቻ መዝኑት። አሁን ያሰባችሁትን እያደረጋችሁና ራሳችሁን እየተቆጣጠራችሁ እንደሆነ ለራሳችሁ ጠይቁ። ዋናው ነገር ይሄ ብቻ ነው። ሙገሳም ሆነ ትችት የማታለያ መሳሪያዎች ናቸው። ሁለቱንም ተዋቸው። ዘጠነኛ፣ ደካማ ጎናችሁን በአደባባይ አታሳዩ። አሁን ያለንበት ዘመን ደካማነትን በአደባባይ ለማውራት ያበረታታል። ነገር ግን ያለምንም ቁም ነገር ራስን ማጋለጥ በጣም አደገኛ ነው። ዓለም የቴራፒ ክፍለ ጊዜ አይደለም።
የኃያላንና የደካሞች መሰላል ነው። በሕይወታችሁ ያጋጠሟችሁ አስቸጋሪ ሁኔታዎች ፍርሃታችሁንና በራሳችሁ ላይ ያላችሁ ደካማ እምነት ማካፈል ያለባችሁ ለምታምኗቸው ሰዎች ብቻ ነው። በአደባባይ ራስን ማጋለጥ ሰዎች እንዲቆጣጠሯችሁ ወይም እንዲጎዷችሁ መፍቀድ ማለት ነው። ህመማችሁ ለራሳችሁ ብቻ በማድረግ በውስጣችሁ ታከሙ። በብቸኝነት ራሳችሁን መርምሩ። ቁስላችሁ ጠባሳ ሲሆን ያኔ እንደ ጥንካሬ ማውራት ትችላላችሁ። ይህ አስመሳይነት አይደለም፣ ራስን መጠበቅ ነው። ሰዎችን መምራት ያለበት ሰው ሙሉ ሆኖ መታየት አለበት። እናንተ እየፈረሳችሁ ሌሎችን መምራት አትችሉም። እነዚህን 9 ባህሪያት ከህይወታችሁ ስታስወግዱ ትልቅ ለውጥ ታመጣላችሁ። ማውራት ትቀንሳላችሁ። ራሳችሁን ማጋለጥ ታቆማላችሁ። ለነገሮች የምትሰጡት አላስፈላጊ ምላሽ ይቀንሳል። መጀመሪያ ላይ ሰዎች ይሄንን ያስተውላሉ፣ ይጠይቋቸዋል። የድሮ ማንነታችሁን ሊመልሱት ይሞክራሉ። ነገር ግን በፍጹም እጅ አትስጡ። በዝምታችሁ ውስጥ ትልቅ ክብርን ታገኛላችሁ። ለማንበብ አስቸጋሪ፣ ተጽዕኖ ሊደረግባችሁ የማይችልና ለመቆጣጠር የሚያስቸግር ጠንካራ ሰው ትሆናላችሁ። የሰዎችን አለመረጋጋትና ዕውቅና ፈላጊነት በግልጽ ማየት ትጀምራላችሁ። የዓለምን ጨዋታ አንዴ ከተረዳችሁ በኋላ የጨዋታው ሰለባ መሆንን ታቆማላችሁ። አሁን ላይ ጩኸት የበዛበት ዓለም ላይ እንገኛለን። ሁሉም ሰው ትኩረትን፣ ዕውቅናንና ርህራሄን ይፈልጋል። እናንተ ግን ከዚህ የጩኸት ዓለም በመውጣት በጸጥታ ታዛቢና ኃያል ሁኑ። ነገር ግን ከውጭው ዓለም ጫጫታ ራሳችሁን ስታገሉ ከአእምሮአችሁ ጋር ብቻችሁን ትቀራላችሁ። ያ ደግሞ ሌላኛው ትልቁ ጦርነት ነው። ይሄኛው ጦርነትም ማሸነፍ ይኖርባችኋል። ለዛሬ እዚህ ላይ ያበቃን። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ተመሳሳይ ተጨማሪ ቪዲዮዎችን መከታተል ከፈለጋችሁ ደግሞ ቻናሉን ሰብስክራይብ ማድረግ አትርሱ። በሌላ ቪዲዮ እስክንገናኝ በያላችሁበት ሰላም ሁኑ። ቻው።